ያን ሲንግል ላይን ኦፍ ኮድ መረዳት ማለት በላይነክስ ኦፐሬቲንግ ሲስተም ስለ አንድ ፋይል ሊሆን ይችላል፣ ስለ አንድ ፎልደር ማን ምን ማድረግ ወይ ደግሞ ማን ምን የማድረግ ስልጣን እንዳለው ችኛዋን አውትፑት ብቻ በመረዳት ማወቅ እንችላለን። በላይነክስ ኦፐሬቲንግ ሲስተም ኤቭሪቲንግ ኢዝ ፋይል። ስለዚህ በዛ ፋይል ላይ ማን ምን ማድረግ ወይ ደግሞ ማን ምን የማድረግ ስልጣን እንዳለው ችኛዋን አውትፑት ብቻ በመረዳት ማወቅ እንችላለን ማለት ነው። ዛሬ የምናየው በላይነክስ ኦፐሬቲንግ ሲስተማችሁ ላይ በፋይላችሁ ወይ ደግሞ በፎልደራችሁ ማን ምን የማድረግ ስልጣን እንዳለው ማወቅ የምትችሉበትን ሚስጥር ነው። ስታዩ ክሪቲክ አይነት ነገር ይመስል የሆነ ለመረዳት የሚያጋባ ይህንን መረዳት በላይነክስ ኦፐሬቲንግ ሲስተም ፋንዳሜንታል ስኪል ከሆነ መጀመሪያዎቹ ላይነክስ መልቲ ዩዘር ኦፐሬቲንግ ሲስተም ነው። ስለዚህ መልቲ ዩዘር ኦፐሬቲንግ ሲስተም ማለት ብዙ ሰዎች በአንድ ጊዜ አንድን ፋይል አክሰስ ማድረግ ይችላሉ ማለት ነው። አንድን ፋይል በተለያዩ ሰዎች አት ዘ ሴም ታይም አክሰስ ተደረገ ማለት ደግሞ የተለያዩ ችግሮችን ሊፈጠሩ ይችላሉ። አንደኛው በድንገት ፋይላቸው ድሌት ሊሆን ይችላል፣ ሞዲፋይ ሊደረግባቸው ይችላል፣ ወይ ደግሞ ሴንሲቲቭ ኢንፎርሜሽን የያዘ ፋይላችሁ ሳማን አክሰስ አደረገው ማለት የሴኩሪቲ ችግር ተፈጠረ ማለት ነው። ስለዚህ ላይነክስ ደግሞ ይህንን ነገር ኮንትሮል ለማድረግ ፋይል ፐርሚሽን የሚባል ፊቸርን በእያንዳንዱ ፋይል ላይ አድ ያደርጋል። ላይነክስ እነዚህ ነገሮችን ኮንትሮል የሚያደርግበት መንገድ ደግሞ አለው። ይህንን ኮንትሮል የሚያደርግበትን መንገድ ዛሬ የምናየው ነው። ያንን ፋይል ፐርሚሽን ይባላል። ስለዚህ ፋይል ፐርሚሽን ማለት ምን ማለት ነው የሚለውን ነገር ስናይ ደግሞ ፋይል ፐርሚሽን ማለት ላይክ የፋይላችሁ ወይ ደግሞ የፎልደራችሁ ሊሆን ይችላል ሴኩሪቲ ጋርድ አድርጋችሁ አስቡትና ስለዚህ አንድን ፋይል ላይ ሴኩሪቲ ወይ ደግሞ ፐርሚሽን አለው ማለት በዛም ፋይል የተፈቀደለት ሰው ብቻ ነው አክሰስ የሚያደርገው ማለት ነው። ወይ ደግሞ አንድን ፋይል ለተወሰነ ግሩፖችን የተፈቀደ ነው፣ የተወሰነ ግሩፖችን ደግሞ ሊከለከል ይችላል። የሆነ ፋይል ደግሞ ሁሉም ሰው አክሰስ የሚያደርገው ፋይል ደግሞ ይኖራል። ስለዚህ ይሄኛውን ፋይል ማን ነው አክሰስ የሚያደርገው ወይ ደግሞ ይሄኛውን ፋይል ለየትኛው ግሩፕ ነው አሳይን የሚደረገው የሚለውን ላይነክስ ፋይል ፐርሚሽን ለእያንዳንዱ ፋይል አታች ያደርግለታል። ስለዚህ ፋይል ፐርሚሽን ለእያንዳንዱ ፋይል ወይ ደግሞ ለእያንዳንዱ ፎልደር አሳይን መደረግ ዲሌት እንዳይሆን ሞዲፋይ እንዳይሆን ሲስተማችሁ ስሙዝሊ ራን እንዲያደርግ ያግዛችኋል። በላይነክስ ኦፐሬቲንግ ሲስተም ሶስት አይነት ዩዘሮች አሉ። ዩዘር ስንል ፋይሉን አክሰስ የሚያደርገው ሰው ማለት ነው። ስለዚህ እነዚህ ፋይሉን አክሰስ የሚያደርገው ሰው ደግሞ ሶስት አይነት ናቸው። እነዚህ ሶስት አይነት ዩዘሮች የምንላቸው የመጀመሪያው ዩዘር አለ፣ ሁለተኛው ግሩፕ አለ፣ ሶስተኛው አዘርስ የምንላቸው ናቸው። ዩዘር የምንለው በዩ ሌተር ሪፕሬዘንት እናደርገዋለን። ግሩፕ የምንለው ደግሞ በጂ ሪፕሬዘንት እናደርገዋለን። አዘር የምንላቸው ደግሞ በኦ ሌተር ሪፕሬዘንት እናደርጋቸዋለን። የፋይሉን ወይ ደግሞ የፎልደሩን ክሬኤት ያደረጉ ሰዎች ኦውነር እንላቸዋለን። ሁለተኛው የላይነክስ ዩዘር አይነት ደግሞ ግሩፕ እንላቸዋለን። እነዚህ ግሩፕ የምንላቸው የሰዎችን ስብስብ አድርጋቸው አስቧቸው። ወይ ደግሞ ለምሳሌ በአንድ ኦርጋናይዜሽን ላይ 10 ዲፓርትመንት ሊኖር ይችላል። በእያንዳንዱ ዲፓርትመንት ደግሞ 100 ሰው ቢኖር ለእያንዳንዱ 100 ሰው በአንድ ፋይል ላይ የሚኖረው ፐርሚሽን ሴት እያደረጋችሁ ከምትውሉ በየዲፓርትመንቱ ሰዎችን ግሩፕ ታደርጉና ከዛ ለዛ ዲፓርትመንት ብቻ ፐርሚሽን አሳይን ታደርጉለታላችሁ። ያ ሰውዬ የዛ ዲፓርትመንት ሜምበር ከሆነ ብቻ ያንን ፋይል አክሰስ ያደርጋል ማለት ነው። ስለዚህ ልክ ወደ አንድ ፋይል ላይ ስንሄድ ላይነክስ ቼክ የሚያደርገው መጀመሪያ ኦውነርሺፕ ነው። ኦውነርሺፕ ማለት ይህን ሰው ይህን ፋይል ኦውን አድርጎታል ወይ ክሬት አድርጎታል ወይ ካለ ስለዚህ ክሬት ካላደረገው ቀጥታ ግሩፕ ሜምበሩን ቼክ ያደርጋል። ሜምበሩን ቼክ ሲያደርግ ደግሞ የዛን ግሩፕ ሜምበር አባል ከሆነ ብቻ ሳይሆን ያን ግሩፕ ደግሞ ይሄኛውን ፋይል አክሰስ ማድረግ ይችላል ወይ። ለምሳሌ አንድ myfile.txt የሚባል ፋይል አለ። ስለዚህ ይሄ myfile.txt የሚባል የአድሚን ግሩፕ ብቻ ነው አክሰስ የሚያደርገው ከተባለ ሳማን ወይ ለምሳሌ ሚስተር ኤክስ ከአይቲ ዲፓርትመንት መጥቶ ይሄኛውን myfile.txt የሚባለውን ፋይል አክሰስ አደርጋለሁ ቢል መጀመሪያ ክሬት አድርገዋል ወይ ኦን አድርገዋል ወይ አንተ ነህ ወይ ተብሎ ቼክ ያደርገዋል ሲስተሙ። ካልሆነ ደግሞ ወደ ግሩፕ ሜምበርሺፕ ይሄዳል። ስለዚህ ወደ ግሩፕ ሜምበርሺፕ በሚሄድበት ሰዓት ደግሞ ይህን ሰው የዚህኛው ግሩፕ ወይ ደግሞ ይሄኛውን ፋይል አክሰስ ከሚያደርገው ግሩፕ ውስጥ ነህ ወይ ብሎ ቼክ ያደርገዋል ሲስተሙን ማለት። ከዛ ያ ሰውዬ ወይ ደግሞ ሚስተር ኤክስ ያልነው ሰው ሚስተር ኤክስ የዛን ፋይል አክሰስ ሊያደርግ አለው ከተደረገ ወይ ደግሞ ከተፈቀደለት የግሩፕ ሜምበር አባል ውስጥ ከሆነ ፋይሉን አክሰስ ማድረግ ይችላል። ካልሆነ ይሄንኛው ፌል ካደረገ ደግሞ ወደ ሶስተኛው ይሄዳል። ይሄኛው አዘር ነው። አዘር የምንላቸው ዩዘሮች ላይክ ወርልድ ናቸው። ያ ማለት ፋይሉንም ኦን አላደረጉትም ወይ ደግሞ ፋይሉን ክሬት አላደረጉትም ፕላስ ደግሞ ያንን ፋይል አክሰስ ከሚያደርጉ ግሩፕ ሜምበር ውስጥ ደግሞ የሉበት። እነዛን ሰዎች ደግሞ በዛን ፋይል ምን ማድረግ እንደሚችሉ ሲስተሙ አሳይን የተደረገበት ፐርሚሽን አለ። ስለዚህ ቤዝድ ኦን ዳት ፐርሚሽን ያንን ሰውዬ አለው ይደረጋል ማለት ነው። ስለዚህ እነዚህ ሶስት ዩዘሮችን በመሰረታዊ ሶስት አይነት ፐርሚሽኖችን አሏቸው። በአንድን ፋይል ሶስት ነገሮችን ማድረግ ይችላል። ስለዚህ እነዚህ ዩዘሮች ደግሞ ሶስት ነገሮችን ማድረግ ይችላል። ሶስት ነገሮችን ማድረግ ይችላሉ ወይ ደግሞ ሶስት ነገሮችን ማድረግ አይችሉም። እዚህ ጋር መያዝ አለባችሁ ነገር ሶስት ነገሮችን ማድረግ ይችላሉ ስንል በአንድ ፋይል ላይ ሪድ ማድረግ ይችላሉ። ያ ማለት ሪድ ማለት ምን ማለት ነው? የአንድን ፋይል ኮንተንትን ማየት ይችላሉ ማለት ነው። የዳይሬክተሪ ከሆነ ደግሞ ወይ ደግሞ የፎልደር ከሆነ ደግሞ የፎልደሩ ላይ ውስጥ ምን እንዳለ ምን ኮንተንት እንዳለ ስለዛ ዳይሬክተሪ ደግሞ ፉል የሆነ ኢንፎርሜሽን ማየት ይችላሉ። ሌላኛው ራይት ማድረግ ይችላሉ። ራይት ፐርሚሽን ስለ ደግሞ ዩዘሩ የግሩፕ ሜምበር ሊሆን ይችላል፣ አዘር ሊሆን ይችላል፣ ኦውነር ሊሆን ይችላል። የራይት ፐርሚሽን አለው ማለት ፋይልን ምን ማድረግ ይችላል? ሞዲፋይ ማድረግ ይችላል፣ ዲሌት ማድረግ ይችላል። ለዳይሬክተሪ
ከሆነ ደግሞ ዳይሬክተሪ ውስጥ መግባት ትችላለህ። ዳይሬክተሪ ውስጥ ገብተህ ደግሞ ፋይል ክሬት ማድረግ ትችላለህ። ፋይል ኮፒ ማድረግ ትችላለህ። ፋይል ዲሌት ማድረግ ትችላለህ። ስለዚህ አንድን ፋይል ምን ማድረግ ይቻላል? ዲሌት ማድረግ ይቻላል፣ ክሬት ማድረግ ይቻላል፣ ፋይል ሪኔም ማድረግ እንችላለን። ኦኬ የኤክስኪዩት ፐርሚሽን ስንል ደግሞ ለዚህ ኤክስኪዩት ማድረግ መቻል ማለት ምን ማለት ነው? ለምሳሌ አንድ ኮድ ሊኖር ይችላል። ለዚህ ፓይተን ኮድ ሊሆን ይችላል። ለዚህ ይሄኛውን ፓይተን ኮድ ራን የምናደርገው በተርሚናላችን ገብተን ነው ወይ ደግሞ ኢንተርፕሬተር ያስፈልገዋል። ስለዚህ ፓይተን ኢንተርፕሬተር የሚያስፈልጋቸው ፋይሎች ከሆኑ ደግሞ ኤክስኪዩት ፐርሚሽን ያስፈልገናል ማለት ነው። ስለዚህ እነሱን ኤክስኪዩት ነው የምናደርጋቸው። እነዚህ ኤክስኪዩቴብል ፋይል የምንላቸው ወይ እንደ ፕሮግራም አድርገን ወይም ደግሞ እንደ ስክሪፕትን ራን ልናደርጋቸው የምንችላቸው የፋይል ታይፖችን ስክሪፕት ይባላሉ ማለት። ስለዚህ ኤክስኪዩት ፐርሚሽን ነው የሚያስፈልግ። ሌላኛው ኤክስኪዩት ፐርሚሽን የሚያስፈልገን ይሄ ግዴታ ነው። አንድን ፎልደር ላይ ወደ ውስጥ ለመግባት ወይ ደግሞ ሲዲ ብለን ቼንጅ ዳይሬክተሪ ብለን ወደ ውስጥ ለመግባት ሊሆን ይችላል፣ ከገባንበት ለመውጣትም ሊሆን ይችላል። ኤክስኪዩት ፐርሚሽን ያስፈልጋል ማለት ነው። ስለዚህ ፐርሚሽኖችን እንዴት እናያለን የሚለውን ነገር እንይ። ፐርሚሽን የምናይበት በሁለት አይነት መንገዶችን አሉ። አንደኛው ግራፊካል ዩዘር ኢንተርፌስ ነው ወይ ደግሞ በኮማንድ ላይን ኢንተርፌስም ሂደን ማየት እንችላለን። በኮማንድ ላይን ኢንተርፌስ በሁለት አይነት መንገዶችን ማየት እንችላለን። አንደኛው ጌት ፋይል አክሰስ ኮንትሮል ሊስት የሚባል ኮማንድ እንጠቀማለን። ሁለተኛው ደግሞ የፋይል ወይ ደግሞ የዳይሬክተሪውን ሊሆን ይችላል የፋይሉን ኮንተንት ፐርሚሽን ሊስት በማድረግ LSLA የሚባል ይሄኛውን ኮማንድ በመጠቀም ሊስት ማየት እንችላለን ማለት ነው። ስለዚህ አሁን በንጽጽር ሁለቱም አይነት መንገዶችን እንይ። የመጀመሪያው መንገድ ግራፊካል ዩዘር ኢንተርፌስ ነው። ስለዚህ በግራፊካል ዩዘር ኢንተርፌስ ላይ ለምሳሌ እዚህ ጋር ዶክሜንት ፎልደር አለ። ስለዚህ ፎልደር ያለው የፐርሚሽን ዲቴይል ለማየት ራይት ክሊክ እናደርጋለን። ከዛ ወደ ታች ወርደን ፕሮፐርቲስ የምትለው ጋር እንገባለን። ፕሮፐርቲስ ከሚለው ጋር ከገባን በኋላ ፐርሚሽን የምትለው ታብ የመጨረሻው ታብ ላይ ክሊክ እናደርጋታለን። እሷን ስንነካ ልክ እዚህ ጋር እንደምታዩት ወደ ሶስት ግሩፖችን ይከፈላል ማለት ነው። እንደነገርኳችሁ እዚህ ጋር እኛውን ፎልደር አክሰስ የሚያደርጉት ሶስት አይነት ዩዘሮችን እነዛን ሶስት አይነት ዩዘሮች ደግሞ የሚኖራቸውን ፐርሚሽን ያሳየናል። ኦውነሩ ማን ነው? ካሊ የሚባለው ነው። ስለዚህ ካሊ ክሬት ያደረገው ኦውን የሚያደርገው እኛውን ዶክሜንት የምትባለውን ፋይል ማለት ይሄው ኦውነር ምን ማድረግ ይችላል? ሪድ እና ራይት ማድረግ ይችላል። ሁለተኛ ግሩፕ እና አዘርስ ግን ምን ማድረግ ይችላሉ? ሪድ ማድረግ ብቻ ነው የሚችሉት። ሁለተኛው መንገድ ደግሞ በኮማንድ ላይን ኢንተርፌስ ነው። ኮማንድ ላይን ኢንተርፌስ እንዴት ማየት እንደምንችል ላሳያችሁ። ጌት ፋይል አክሰስ ኮንትሮል ሊስት የሚባል ኮማንድ እናያለን። ስለ መጀመሪያ ምን እንዳለን LSM እና ስለማን ነበር ቅድም ያየነው? ስለ ዶክሜንትስ ፎልደር ነበር ያየነው። በኮማንድ ላይን ኢንተርፌስ ምን አይነት ፐርሚሽን የእያንዳንዱ ዩዘር ምን አይነት ፐርሚሽን እንዳላቸው እንይ። ስለዚህ ጌት ፋይል አክሰስ ኮንትሮል ሊስት ሃይፈን ካፒታል R ዶክሜንትስ ብለን እንጽፍና እዚህ ጋር እንደምታዩት ስለዚህ ዶክሜንት ፎልደር የሶስቱም አይነት ዩዘሮችን እዚህ ጋር እንደምታዩት ኦውነሩ ካሊ ነው። ግሩፕ ደግሞ ማን ነው? ካሊ ነው። እዚህ ጋር እንደምታዩት file.txt የሚለው ፋይል ላይ የሪድ ፐርሚሽን ስላለኝ the content of the file ማየት ይችላል። እዚህ ጋር መያዝ ያለባቸው ነገር ካት ብዬ file.txt ስል የሪድ ፐርሚሽን ስላለኝ የዚህ ፋይል ኮንተንቱን ለማየት ይችላል። ባይኖረኝ ግን ሊስት ማድረግ አልችልም ማለት ነው። without read permission ደግሞ ምን እንደሚለኝ አንድ ዩዘር በአንድ ፋይል የሪድ ፐርሚሽን አለው ማለት ምን ማድረግ ይችላል ማለት ነው? የዛን ፋይል ኮንተንቱን ቪው ማድረግ ይችላል ማለት ነው። ለምሳሌ እዚህ ጋር ካት file.txt ስለው እዚህ ጋር ምን ይለኛል? ፐርሚሽን ዲናይድ ይለኛል ማለት ነው። ምክንያቱም በዚህ ፋይል የሪድ ፐርሚሽን ስለሌለኝ የዚህን ፋይል ኮንተንቱን ማየት አልችልም ማለት ነው። በዳይሬክተሪ ላይ አንድ ዩዘር የሪድ ፐርሚሽን አለው ማለት ስለዚህ በዛ ፎልደር ላይ ያሉ ኮንተንቶችን ማየት ይችላል ወይም ደግሞ በዛ ፎልደር ላይ ወይ ደግሞ የዛን ፎልደር ጀነራል ኢንፎርሜሽኑ ማየት ይችላል ማለት ነው። አሁን ለምሳሌ ዴሞ ፎልደር የሚለውን ፎልደር እዛ ላይ ምን እንዳለ ማየት ከፈለኩኝ ls ዴሞ ፎልደር ስለው ምንም የለም ማለት ነው። ለምንድን ነው ምንም የሌለው? የሪድ ፐርሚሽን ስለሌለ በዚህ ፎልደር ላይ ያሉ ሌሎች ፎልደሮችን ማየት አልቻልኩም። ወይ የሪድ ፐርሚሽን ከሌላችሁ በዛ ፎልደር ላይ ምን እንዳለ ማየት አትችሉም። በዴሞ ፎልደር ላይ የሪድ ፐርሚሽን ስላለ ውስጥ ላይ ምን እንዳለ ማየት ይችላል። ውስጥ ላይ ምን የሚል ፎልደር አለ? ሌላ ላይኔክስ የሚባል ፎልደር አለ ማለት ነው። አንድ ዩዘር በአንድ ፋይል ላይ የራይት ፐርሚሽን አለው ካለ በዛ ፋይል ላይ ምን ማድረግ ይችላል? ኦቨርራይት፣ ኤዲት፣ ሞዲፋይ፣ አፔንድ ማድረግ ይችላል። የራይት ፐርሚሽን በዳይሬክተሪ ወይ ደግሞ በፎልደር ከሆነ ደግሞ ምን ማድረግ እንችላለን? ፎልደር ላይ ገብተን ሌላ ፎልደር ክሬት ማድረግ እንችላለን። ሌላ ፋይል ክሬት ማድረግ እንችላለን። ወይ ደግሞ ያለውን ፋይል ሙቭ ወይ ደግሞ ሪኔም ማድረግ እንችላለን። ፕላስ ሌላ ሳብ ዳይሬክተሪ ክሬት ማድረግ እንችላለን ማለት ነው። ለምሳሌ እዚህ ጋር ላሳያችሁ። እዚህ ጋር መጀመሪያ ሲዲ ዴሞ ፎልደር ላይ ልግባና እዚህ ጋር LSV አንድ ላይኔክስ የሚባል ፎልደር ብቻ ነው ያለን። በዚህ ዴሞ ፎልደር ላይ የራይት ፐርሚሽን ካለኝ ደግሞ ዴሞ ፎልደር ውስጥ ላይ ፎልደር ክሬት ማድረግ እችላለሁ። ፓይተን የሚባል ፎልደር ክሬት አደረኩኝ። ፕላስ ደግሞ ሌላ ፋይልም ክሬት ማድረግ እችላለሁ። እዚህ ጋር ኢኮ ሄሎ ለምሳሌ ዴሞ.txt ማድረግ እችላለሁ እዚህ ጋር። ስለዚህ እዚህ ጋር ls ብለው ስንት ፋይሎችን ክሬት አድርገናል ማለት ነው? ከነበረው ሁለት፣ አንደኛው ፎልደር ነው፣ ሁለተኛው ደግሞ ዴሞ.txt የሚባለው ቴክስት ዶክሜንትን ክሬት አድርገናል ማለት ነው። የራይት ፐርሚሽን ስላለኝ ምን ማድረግ እችላለሁ? ዴሞ.txt የሚለውን ለምሳሌ ኢንትሮ.txt ማድረግ እችላለሁ ማለት ነው። ስለዚህ ካት ኢንትሮ.txt ብለው እዚህ ጋር ሄሎ የሚለውን ያሳየኛል። በአንድ ፎልደር ላይ የራይት ፐርሚሽን
ስላለኝ በዛ ፎልደር ላይ ገብቼ ፎልደርን ክሬት አደርጋለሁ። ፎልደርን ዲሌት ማድረግ እችላለሁ፣ ሪኔም ማድረግ እችላለሁ። ቴክስትም እንደዛው ክሬት ማድረግ እንችላለን፣ ዲሌት ማድረግ እንችላለን፣ አፔንድ ማድረግ እንችላለን። ለምሳሌ ናኖ ኢንትሮ ዶት ቴክስት ብለው እዚህ ጋር ሄሎ የሚለውን አፔንድ ማድረግ ይችላል ማለት ነው። ኢንትሮ ዶት ቴክስት ስለው ሄሎ ከነበረውን ደግሞ የራሴ የሆነ አፔንድ አድርጌያለሁ። ሶስተኛው እነዚህ ዩዘሮች ሊያደርጉት የሚችሉት ነገር ደግሞ ኤክስኪዩት ነው። አንድን ዩዘር በአንድ ፋይል ላይ ሊሆን ይችላል ወይ ደግሞ በአንድ ፎልደር ላይ የኤክስኪዩት ፐርሚሽን አለው ካለን ያንን ፋይል አሰ ፕሮግራም ሊሆን ይችላል አሰ ስክሪፕት ተርሚናል ላይ ራን ማድረግ ይችላል ማለት ነው። አንድን ዩዘር በአንድ ፎልደር ላይ የኤክስኪዩት ፐርሚሽን አለው ካለን ዳይሬክተሪ ላይ መግባት ይችላል። እዚህ ጋር ተርሚናላችን ላይ ላይኔክስ ተርሚናላችን ላይ ሄደን ፓይተን ፕሮግራም ክሬት ናኖ ካልኩሌተር ዶት ፓይ ብዬ ክሬት ላድርግና ሲምፕል የሆነ ካልኩሌሽን የሚሰራ አንድ ፓይተን ኮድ እንደ ፕሮግራም ራን ለማድረግ ከፈለግን ኤክስኪዩት ፐርሚሽን ያስፈልገናል። ካልኩሌተር ዶት ፓይ ራን ለማድረግ ፓይተን ካልኩሌተር ዶት ፓይ ስለው ኢንተር ዘ ፈርስት ነምበር ዘ ሰከንድ ነምበር ዘ ሪዛልት ኦፍ 4 and 5 9 ይለኛል ማለት ነው። የሆነ ስክሪፕት ደግሞ ክሬት እናድርግ ናኖ ማይ ስክሪፕት ዶት ኤስኤች እዚህ ጋር ኢኮ ሄሎ ወርልድ የምትለዋን ተርሚናል ላይ ፕሪንት እንዲያደርግልኝ የፈለኩት ኤልኤስ ብለው እዚህ ጋር ማይ ስክሪፕት ዶት ኤስኤች የሚባለውን ፋይል ክሬት አደረግነው። አሰ ስክሪፕት ራን ለማድረግ ኤክስኪዩት ፐርሚሽን ያስፈልገናል ማለት ባሽ ማይ ስክሪፕት ዶት ኤስኤች እዚህ ጋር እንደምታዩት ሄሎ ወርልድ የምትለዋን በአንድ ፎልደር ላይ የኤክስኪዩት ፐርሚሽን አለን ማለት በዛ ፎልደር ላይ ያለ ሌላ ኮንተንት ሊስት ማድረግ እንችላለን። ፓይተን ፎልደር ላይ ለመግባት ከፈለኩኝ ሲዲ አድርጌ ወደዛ መግባት ችያለሁ ማለት ነው። ፐርሚሽን በሁለት እንከፋፍላቸዋለን። ስፔሻል ፐርሚሽን እና ስታንዳርድ ፐርሚሽን ብለን ከሁለት እንከፋፍላቸዋለን። የመጀመሪያዎቹ ስታንዳርድ ፐርሚሽን የምንላቸው ሪድ ራይት እና ኤክስኪዩት ፋይል ፐርሚሽን ናቸው። ስፔሻል ፐርሚሽን የሚባሉት ደግሞ ሴት ግሩፕ አይዲ፣ ሴት ዩዘር አይዲ እና ስቲኪ ቢት የሚባሉ ናቸው። ስፔሻል ፋይል ፐርሚሽን የሚባሉትን በሌላ ቪዲዮ ይዤላችሁ ስለምመጣ ይህንን ቪዲዮ ሰብስክራይብ እና ላይክ አድርጉት። ኤልኤስ ሃይፈን ኤል ልና ሄሎ ዶት ቴክስት ለዋለሁ ምን ያደርግልኛል? የዚች ሄሎ ዶት ቴክስት የምትባለዋን ፋይል ያላት ፐርሚሽን ኦነሩና ግሩፑ ፕላስ ደግሞ ዘ ሳይዝ ኦፍ ዘ ፋይል መቼ ክሬት እንደተደረገና የፋይሉን ስም ያመጣልኛል ማለት ነው። እዚህ ጋር ኢንተረስትድ የምንሆነው የመጀመሪያዋ ኮለመን ናት። እቺ ፐርሚሽን 10 ካራክተሮች አሉ። እነዚህ 10 ካራክተሮች ለአራት ግሩፕ ይከፋፈላሉ። የመጀመሪያውን ካራክተር ፋይል ታይፕ ነው የሚናገረን። የመጀመሪያውን ካራክተር ብቻ በማየት ምን አይነት ፋይልም እንደሆነ ማየት እንችላለን። ሌተር ሊሆን ይችላል ወይ ደግሞ ሃይፈን ሊሆን ይችላል። ዲ ከሆነ ይሄ ፋይል ታይፑ ዳይሬክተሪ ነው ማለት ነው። ሃይፈን ከሆነ ደግሞ ሬጉላር ፋይል ነው ማለት ነው። ሬጉላር ፋይል ማለት ዘር ቴክስት ዶክሜንት ሊሆን ይችላል። ከፎልደር ውጪ ያሉ ሬጉላር ፋይሎች ምን ጊዜም ቢሆን በሃይፈን ነው የሚወከሉት። ቀጣዮቹ ስንት ይቀሩናል ማለት ነው? 9 ካራክተር ይቀረናል ማለት ነው። ስለዚህ 9 ካራክተሮች ደግሞ ሶስት ግሩፕ አድርገን 3 ቦታ ላይ እናስቀምጣቸዋለን ማለት ነው። የመጀመሪያዎቹ 3 ካራክተር የኦነሩ ፐርሚሽን ናቸው ማለት ነው። በዛን ፋይል ሊሆን ይችላል ወይ ደግሞ በዛን ፎልደር ኦነሩ ስላለው ፐርሚሽን ይነግሩናል ማለት ነው። የኦነሩ ፐርሚሽን ማለት በዛ ፋይል ዳይሬክተሪ ሊሆን ይችላል፣ ፎልደር ሊሆን ይችላል። ኦነሩ ምን አይነት ፐርሚሽን ነው ያለው የሚለውን የመጀመሪያዎቹን 3 ካራክተሮች ይነግሩናል ማለት ነው። ከ5 እስከ 7 ያሉ ካራክተሮች ስፔሲፋይ የሚያደርጉልን የግሩፕ ፐርሚሽን ናቸው ማለት ነው። ስለዚህ ከ8 እስከ 10 ያሉ ካራክተሮች ደግሞ የአዘርስ ፐርሚሽን ስፔሲፋይ የሚደረግባቸው ናቸው። ስለዚህ ጠቅላላ ስትደምሯቸው 10 ይሆናሉ ማለት ነው። ፐርሚሽን ሲጻፍ ሪድ ራይት ኤክስኪዩት መሆን አለበት። ስለዚህ ሪድ ሃይፈን ኤክስ ማለት በዚህ ፋይል ፐርሚሽን ላይ ግሩፖች ራይት ፐርሚሽን የላቸውም ማለት ነው። ስለዚህ ክሬት ማድረግ አይችሉም፣ ዲሌት ማድረግ አይችሉም፣ ኮፒ ማድረግ አይችሉም፣ ፕላስ ደግሞ ዲሌት ማድረግ አይችሉም፣ ሪኔም ማድረግ አይችሉም ማለት ነው። እዚህ ጋር መያዝ ያለባችሁ ነገር። ስለዚህ ሃይፈን ማለት የዛን ፐርሚሽን ስልጣን የላቸውም ማለት ነው። አሁን እዚህ ጋር አንደኛዋ ካራክተር ሪፕሬዘንት የምታደርግልን ፋይል ታይፕ ነች። ሃይፈን ከሆነች ፋይል ታይፑ ሬጉላር ፋይል ነው ማለት ነው። ስለዚህ ይሄ ምን ጊዜም ቢሆን ሬጉላር ፋይል ከሆኑ የመጀመሪያዋ ካራክተር ሃይፈን ነው የምትሆነው።